ያለው የሚመጣ ሞት ነው ወይስ ሕይወት? ሞት ነው ወይስ ሕይወት? ሰይፍና ፍርሃት ረሃብ ወይስ ስደት? ረሃብ ወይስ ስደት? ልዩ ፍጥረት ቢሆን ዝቅታ ከፍታ ዝቅታ ከፍታ አይለየን ከፍቅር ተረድተናል ጌታ ተረድተናል ጌታ በወደድከን ባንተ ከአሸናፊዎች መጠን ባሻጋሪዎች በድንቅ ሥራ ተርፈን እንደ ጠላት ምኞት ሳይሆን በቸርነት ዛሬ ላይ ደርሰናል ምስክሮች ሆነን ዛሬ ላይ ደርሰናል ምስክሮች ሆነን በዘመናት ሆነን ባለተራ እግዚአብሔር እጅ ከእኛ ጋር ሲሰራ አይተናል ባይናችን ክንድ ሲዘረጋ ጨለማው ሲበራ ሌሊቱን ስታነጋ ክብርን ምስጋናን አኸጥራህ ይሁን። ሰው ዳግም በዛ ጥፋት እንዳይገኝ ማለት ነው። መቀጣጫም ነው የመስቀል ሞት፣ የክብር ሞት አይደለም። ክርስቶስ ኢየሱስ ስለኛ ኃጢአት ሲሞት በክብር አልሞተም፣ ተዋርዶ ነው የሞተው። ደግሞ ተዋርዶ እንዲሞት የሚያደርገው እኛን ለማዳን ነው ማለት ነው። እርሱ ስለ ኃጢአታችን በመስቀል ላይ ባይሞት ኖሮ እውነተኛ መስዋዕት በእግዚአብሔር ፊት የሚቀርብ የለም ማለት ነው። መስዋዕት ደግሞ ካልቀረበ በእግዚአብሔር ፊት ተቀባይነትን ልናገኝ አንችልም ማለት ነው። እንታይ ይደሊ መን ጸላይ መንግስተ ሰማያት ኸይርኢ እሞ ሰባት እንታይ ንግበር ትብልና ናይ ምድሓን ቁራዕ ኣብ ርእስና ደፊና ናይ መንፈስ ሰይፊ ቃል እግዚአብሔር ሒዝና ብኩሉ ጸሎት ልመና ኩሉ ሻዕብ መንፈስ ሕብረትና ይነቋርፅን ምስ ኣብ ወልድ መንፈስ ቅዱስ